እንደምን አላችሁ ክቡራን ቤተሰቦቻችን። በዚህ ቪዲዮ የኳድራቲክ ኢኒኳሊቲስ የሚለውን ሪሚዲያል ማትስ ላይ ያለውን እስቲ እችኛዋን ሐሳብ ብቻ በደንብ አድርገን በአጭር ደቂቃ ውስጥ እናያለን። በጣም ደስ የሚል ሐሳብ ነው፣ ማወቅም የሚጠበቅባችሁ ሐሳብ ነው። ኳድራቲክ ኢኒኳሊቲስ ነው የሚለው ፎር ኢንስታንስ ፎር ኮንስታንት ኤ ቢ ኤንድ ሲ። የትኛውም ኮንስታንት ማለት ያው ማትስ ላይ ኮንስታንት ከተባለ ቁጥሮች ናቸው። ላይክ 1 2 3 ተብሎ ያሉት ቁጥሮች መቶም ይሁን ሺህም ይሁን ያው ኮንስታንት ነው የሚባለው ማለት ነው። ፈንክሽን ወይም ደግሞ ቫሪያብል ምናምን ያልተቀላቀለበት ኮንስታንት ተብሎ ይጠራል። ሶ አሁን ለምሳሌ ax ስኩዌር ፕላስ bx ፕላስ c ሌስ ዛን ኦር ኢኳል ቱ 0 ቢሆን ሉክ ኢኒኳሊቲ የሚባለው እችኛዋን ሐሳብ ያዙልኝ። ኢኳሊቲ ማለት ይሄ አይደለም፣ ይሄኛው ኢኳል ሳይድ ኢኳሊቲ ይባላል። ግሬተር ዛን እና ሌስ ዛን እነዚህ ነገሮች ካሉ ግን ኢኒኳሊቲ ተብሎ ይጠራል። ሶ ሌስ ዛን ኦር ኢኳል ቱ ወይ ደግሞ ግሬተር ዛን ኢኳል ቱ ሲባል እነዚህ ነገሮች ያሉበት ኢኩዌሽን ኢኒኳሊቲስ ይባላል። ሶ ኳድራቲክ የሚባለው ነገር ምንድነው የሚለው ነገር በደንብ እስቲ ለምሳሌ a b n c የሚባሉ ኮንስታንቶች ቢኖሩን ax ስኩዌር ፕላስ bx ፕላስ c ሌስ ዛን ኦር ኢኳል ቱ 0 ከሆነና ax ስኩዌር ፕላስ bx ፕላስ c ግሬተር ዛን 0 ወይም ደግሞ ax ስኩዌር አሁን እዚህ ጋር ያውላችሁ እቺኛ ሌስ ዛን ኦር ኢኳል ቱ ነው። ይሄ ሁለት ነገር ይሰራል። ካነሰም እኩል ከሆነም ይሰራል ነው። ግሬተር ዛን ኦር ኢኳል ቱ ደግሞ ከበለጠም እኩል ይሆናል ከሆነም ደግሞ ይሰራል ነው። ሶ እነዚህ እኩል ይሆናል ወይም ያንሳል የሚለው ነገር እዚህ ጋርም ደግሞ ይሄ ስትሪክትሊ ግሬተር ዛን ነው የሚባለው፣ ይሄ ደግሞ ስትሪክትሊ ሌስ ዛን 0 ነው የሚባለው። በእንደዚህ አይነት ኬዝ ምን ይባላል? ኳድራቲክ ኢኒኳሊቲ ይባላል። ኳድራቲክ የሚባለው እንደዚህ አይነት ኮኤፊሺየንት ሲኖሩ ነው። ኤክስ ስኩዌር ከዛ እዚህ ጋር የኤክስ ዲግሪ 2 ነው፣ ከዛ እዚህ ጋር 1 ነው፣ እዚህ ጋር ኤክስ የለም፣ ኮንስታንት ብቻ ነው ያለው ማለት ነው። ግን በዚህ አይነት ሪሌሽኑ በሌስ ዛን ኦር ኢኳል ቱ ወይም ደግሞ በግሬተር ዛን ኦር ኢኳል ቱ ሲሆን ምን ይባላል? ኢኒኳሊቲስ ይባላል ማለት ነው። ኦኬ ሶሉሽን ሴቱ ለእንደዚህ አይነት ነገር ላይ ax ስኩዌር ፕላስ bx ፕላስ c ግሬተር ዛን 0 ወይም ሌስ ዛን 0 ለሚለው ለዚህኛው በግሬተር ዛን 0 ኬዝ ላይ ዘ ሴት ኦፍ ሪል ነምበርስ ነው። ያው ማንኛውም ሪል ነምበር ሶሉሽን ሊሆን ይችላል ምን ከሆነ a እዚህ ጋር ወይም የመጀመሪያው ኮኤፊሺየንት ከ0 ግሬተር ዛን ከሆነ ከ0 a የሚበልጥ ከሆነና ኢምፕቲ ሴት የሚባለው ሪል ነምበር የሚሆነው a ከ0 ከበለጠ ነው። ገብቷችኋል? ኢምፕቲ ሴት የሚሆነው ደግሞ a ከ0 የሚያንስ ከሆነ ነው። እዚህ ጋር ለዚህኛው ደግሞ ሌስ ዛን ሲሆን ደግሞ ሶሉሽን ሴቱ a ካነሰ ነው ከ0 ሪል ነምበር ሊሆን የሚችለው ሶሉሽኑ። ኢምፕቲ የሚሆነው ደግሞ a ከ0 የሚበልጥ ከሆነ ነው። እስቲ እንዴት እንደሚሆን ለምሳሌ እዚህ ጋር ሶልቭ ይላል። ቆይ እዚህ ጋር ነው ኖት ሶልቪንግ ኳድራቲክ ኢኒኳሊቲ ዩዚንግ ፕሮዳክት ሩል። እንዴት ነው ሶልቭ የምናደርገው? ኤቢ የሚባለው አሁን እንዴት ነው? ኤቢ ማለት አሁን ax ስኩዌር ፕላስ bx ፕላስ c ብሎ ባለው ውስጥ እቺኛዋ ኮኤፊሺየንት እና እቺኛዋ ማለት ነው ተባስታ ኤቢ ከ0 የምትበልጥ ከሆነ a ከ0 ይበልጣል ወይ ደግሞ b ከ0 ይበልጣል ወይም ደግሞ a ከ0 ያንሳል ወይ ደግሞ b ከ0 ያንሳል ነው። ab ከ0 የሚያንስ ከሆነ if a ከ0 የሚበልጥ ከሆነ ነው፣ ወይም ደግሞ b ከ0 የሚያንስ ከሆነ ወይም ደግሞ a ከ0 የሚያንስ ከሆነና b ከ0 የሚበልጥ ከሆነ ነው የሚለው። እሺ እስቲ ሶልቭ እዚህ ጋር x + 2 x - 4 x + 2 ታይምስ x - 4 ግሬተር ዛን 0 ሶልቭ አድርጉ ይላል። ስለዚህ ምን እናድርገኝና ሁለቱንም መውሰድ እንችላለን። x + 2 ከ0 ይበልጣል ካለ ምን ማድረግ እንችላለን? በቀላሉ x ይበልጣል ወደዛን እችኛውን አያችሁ x + 2 ግሬተር ዛን 0 ወይም ደግሞ x - 4 ግሬተር ዛን 0 ወይም ደግሞ x + 2 ከ0 ወይ ያንሳል ከ0 ወይ ይበልጣል እንላለን። በኬዙ በመጀመሪያው ኬዝ x + 2 ከ0 ይበልጣል ካልን ምንም በቃ እንደዛኛው ነው የምናደርገው። x ይበልጣል ብለን እቺን 2 ወደዚህ አሻግረን -2 ነው የምትሆነው። x ይበልጣል -2 እና x ከ-2 ይበልጣል። ስለዚህ የx ቫልዩ ከ-2 ወደዚህ በኩል ነው የሚሆነው። አያችሁ እዚህ ጋር ወደዚህ በኩል ነው የሚሆነው ማለት ነው። ኬዝ 2 ላይ ደግሞ በቃ እያንዳንዱ ኬዝ መስራት ነው ሶሉሽን የሚኖርበትን ማለት ነው።
ከዛ ፋይናሊ ማስቀመጥ ነው ማለት ነው። እዚህ ጋር ሶሉሽን ሴቱ ምን ይሆናል? እዚህ ጋር በዚህ ኢንተርቫል ነው የሚሆነው በ-1 በክሎዝድ ኢንተርቫል በ-1 ኮማ 2 ከዚህ አይወጣም ብለን እናስቀምጣለን ማለት ነው። ሶልቭ ዘ ኢንኢኳሊቲ እዚህ ጋር x ስኩዌር ግሬተር ዛን 4። ስለዚህ የኛውንም በጣም በቀላሉ መስራት እንችላለን። x ስኩዌር ማይነስ 4 ግሬተር ዛን 0 ተሰጥቶናል። ከዛ በፓራቦላ ደግሞ ይሄ f of x is equal to x ስኩዌር ማይነስ 4 ነው። ስለዚህ ፋክቶራይዝ ስናደርግ የኛው x ማይነስ 2 x ፕላስ 2 አይደል የሚሆነው። ስለዚህ እያንዳንዱን ለብቻ እየወሰድን በእያንዳንዱ ኬዝ እናያለን። ሶ ይሄኛው ነው ምን ተብሎ የሚጠራው? ኳድራቲክ ኢኒኳሊቲ። ቢያንስ ሐሳቡን እንድትይዙ ስለፈለኩ ነው። ኢኒኳሊቲ ሲባል በምን የተያያዘ ነው? ወይ በይበልጣል ወይ በያንሳል ወይ በይበልጣል ወይ ደግሞ በያንሳልና እኩልናል ወይም በግሬተር ዛንና ኢኳል ቱ በሚለው የተያያዘ ከሆነ ነው። እና እንደዚህ አጫጭር ነገሮችን ቆንጆ ነገሮችን እናደርሳችኋለን። ተቀላቀሉ። እናመሰግናለን።